ደላላው አብረሽን ካላደርሽ ብሎ ከውጭ ሀገር ያስቀራት ምስኪኗ ሴት ይህቺ ከላይ የምትመለከቷት እህታችን ቲክቶክ ላይ ለበራ ብር ከፍዬም ደላላው አብረን ካላደርን ብሎ አስቀረኝ፣ አባቴ የሚያርስ በሬ ሸጦ ነው ብሩን የሰጠኝ በማለት ታሪኳን እያለቀሰች አጋርታለች። ገና ለገና ተሰድጄ ህይወቴ ይቀየራል፣ ቤተሰብ እረዳለሁ ብላ ቤተሰብም ያለ የሌለ ንብረታቸውን ሸጠው ይህን ሁሉ መስዋዕትነት የከፈሉላት ልጅ በአንድ ደላላ ስጋዊ ስሜት ምክንያት ህይወቷ መሰናከሉም አጋጣሚውን ተጠቅሞ ለራስ ስሜት ብሎ የሰውን ተስፋ መጨለም አሳፋሪ ተግባር ነውና እባካችሁ እንተዛዘን። አትሌት ቀነኒሳ በቀለ ድሃ በበዛበት ሀገር ሀብታምም ድሃ ነው ሲል ያደረገው ንግግር እንደ አዲስ በብዙዎች ዘንድ መነጋገሪያ ሆኗል። ሁለት መረጃዎችን ልንገራችሁ። አትሌት ቀነኒሳ በቀለ ከጋዜጠኛው በውጭ ሀገር እንደምናየው አትሌቶች እጅግ ዘመናዊና ውድ የሆኑ መኪኖችን ሱፐር ካር ነው የሚነዱት። ቀነኒሳስ ምን አይነት መኪና ይጠቀማል የሚል ጥያቄ አቅርቦለታል። ቀነኒሳም ሲመልስ ታዲያ እውነቱን ለመናገር በሀገራችን ውስጥ አለይ ብለ ዘመናዊና ውድ መኪና ይዘ ለመውጣት እሊና አይፈቅድልህም። ምክንያቱም ከቤት እስክትመለስ ድረስ በየመንገዱ የሚቸገር የሚኖርበትን የሚበላውን አጥቶ የሚለምን ሰው ታያለም። በዚህ ሁሉ ሁኔታ ውስጥ ታዲያ አንተ አለይ ብለ በዚህ ህዝብ ላይ ለመታየት መሞከር ምን ትርጉም አለው? እንደው አንድ የድሮ አባባል አለ ሲል ቀነኒሳ ይናገራል። ድሃ በበዛበት ሀገር ሀብታምም ድሃ ነው ሲል መልሷል። ይህም ታዲያ በብዙዎች ዘንድ እንደ አዲስ መነጋገሪያ እንዲሆን አድርጎታል። ሁለተኛው መረጃ ደግሞ በዓለም ዙሪያ የተራቡ እንዲመገቡ፣ ሰላም ያጡ ሰላም እንዲያገኙ የሚጸልዩትም በቅድስት ቤተክርስቲያናችን ስር ባሉ ገዳማት ውስጥ ያሉ መነኮሳትን በቻልነው አቅም መደገፍ ከኛ ይጠበቃል የሚል መልእክት ማስተላለፍ ፈልጋለሁ። በዚህም ታዲያ በሙታንሳ የማር ቅዱስ ሚካኤል አንድነት ገዳም ውስጥ የሚገኙ አባቶች መነኮሳትም እግር በማታዘረጋ ጎጆ ውስጥ በጎርፍ በዝናብና ውርጭ እየተገረፉ ስለኛ እንዲሁም ስለ ዓለም ቀን ከሌት እየጸለዩ ይገኛሉ። እኛም ታዲያ ለነዚህ አባቶች የምንችለውን በማድረግም አለው ልንላቸው ይገባል። ሴቶች እንዳትቀጡ ጥንቃቄ አድርጉ። ይህ መረጃ ለእናንተ ነው። አጭር ቀሚስ መልበስ 3000 ብር እንደሚያስቀጣ ተሰምቷል። በዚህ ሰዓት ለሴቶች እጅግ አስቸኳይ የተባለ የጥንቃቄ መልእክት ነው የተሰማው። ወንዶች በዚህ ጉዳይ ምን ትላላችሁ? ሴቶችስ ውሳኔው እንዴት አያችሁ? ሐሳባችሁን ስጡበት። በጋምቤላ ክልል ጎጂ ልማዳዊ ድርጊቶችን ለመቆጣጠርና እንዲሁም ደግሞ የህፃናትን ደህንነት ለማስጠበቅ የሚያስችሉ ውሳኔዎች በመተግበር ላይ እንደሚገኙ የተገለጸ ሲሆን ውሳኔዎቹ ሊተላለፉ የቻሉትም ልጆች ከወላጆች አቅም በላይ በመሆናቸውና እንዲሁም ደግሞ ትዕዛዝ ባለመስማታቸው ነው ሲል ጽሕፈት ቤቱ አስታውቋል። ወላጆች መንግስት ይደግፈን ባሉት መሰረትም ፕሮፖዛል ተቀርጾና እንዲሁም ደግሞ ኮሚቴ ተዋቅሮ ከፖሊስ ከፍትህና ከጸጥታ አካላት ጋር በመቀናጀት ጥቃቶችን ለመከላከል የሚያስችሉ ውሳኔዎች ላይ እየተሰራ እንደሚገኝ ብስራት ራዲዮ ዘግቧል። በዚህ ጉዳይ እናንተስ ምን ትላላችሁ? ሐሳባችሁ ስጡበት። ኩላሊት የሰጠውና 4 ዓመት አስታመም ያለው የሚለው ባል አሁን ላይ ተክጃለሁ ብሎ በቪዲዮ መምጣቱ ተሰምቷል። በትናንትናው ዕለት ሰይፉ ሾው ላይ የቀረበችው አንዲት ግለሰብም ስለ ባሏ መናገሯንና ኩላሊት እንደሰጣት እንደዚሁም በነፃ ሲያመላልሳት እንደነበር ተናግራ አሁን ላይ ተጋብተው እየኖሩ እንደሆነ ገልጻ እንደነበር ይታወቃል። አሁን ላይ ታዲያ ይህ ግለሰብም በቪዲዮ ወጥቶ ከባድ የተባለ ችግር ውስጥ ላይ ኩላሊቴን ሰጥቻትም አሁን ላይ ተለያይተናል፣ ክዳኛለች የሚል ይዘት ያለው ቪዲዮ ማሰራጨቱን ተመልክቻለሁ። በዚህ ጉዳይ ላይ እናንተም አይታችሁ ሐሳባችሁን ስጡበት። በዚህ ሰዓት በደቡብ አፍሪካ ለሚገኙ ኢትዮጵያውያን ዜጎች አስቸኳይ የተባለ የጥንቃቄ መልእክት ተላልፏል። በደቡብ አፍሪካ በስደተኞች ላይ ህገወጥ ድርጊቶችና እንዲሁም ደግሞ ጥቃቶች ሊፈጸሙ የሚችሉባቸው አዝማሚያዎች አሁንም እየታዩ በመሆኑ በፕሪቶሪያ የሚገኘው የኢትዮጵያ ኤምባሲ በመላው ሀገሪቱ ለሚገኙ የኢትዮጵያውያን ዜጎች የጥንቃቄ ማሳሰቢያም አስተላልፏል። ኤምባሲው ስለ ወቅታዊ የዜጎች ሁኔታ ከሀገሪቱ መንግስት ጋር የቅርብ ክትትል እያደረገ መሆኑን የገለጸ ሲሆን የደቡብ አፍሪካ መንግስት በበኩሉ ጥቃት እንዳይደርስ ተገቢውን ጥበቃ እንዲያደርግና በቀጣይ ቀናት የጸጥታ ማስከበር ተግባሩን እንደሚያጠናክር አስታውቋል። ይሁን እንጂ ሊያጋጥሙ ከሚችሉ የሰብአዊ መብት መጣስና እንዲሁም ደግሞ የደህንነት ስጋቶች አንጻር ኢትዮጵያውያን ዕለታዊ እንቅስቃሴያቸውን በከፍተኛ ጥንቃቄ እንዲያደርጉ እንዲሁም በአቅራቢያቸው ከሚገኙ የመንግስት አካላትና እንዲሁም ደግሞ የኮሚቴ አወቃቀሮች ጋር የቅርብ ግንኙነት በመፍጠር መረጃዎችን እንዲለዋወጡ ኤምባሲው በጽኑ አሳስቧል። ሰርተፊኬት ከሌላችሁ መስራት አትችሉም ተብሏል። ሁላችሁም አዳምጡት። ይሄ ቪዲዮ ለበርካቶች እንዲደርስ ኮፒ ሊንክ አድርጉት። እንዲሁም አዲስ ከሆናችሁ የመደመር ምልክቷን እየነካችሁ ፎሎ አድርጉም። ሰርተፊኬት የሌላቸው የኮንስትራክሽን ባለሙያዎች በስራ ላይ እንዳይሳተፉ የሚከለክል አዲስ አሰራር ሊተገበር መሆኑ ተነግሯል። የከተማና መሰረተ ልማት ሚኒስቴር ከስራና ክህሎት ሚኒስቴር ጋር በመተባበር በኮንስትራክሽን ዘርፍ ያሉ ባለሙያዎችን ብቃት ለማረጋገጥ የሚያስገድድ አዲስ አሰራር እያዘጋጀ መሆኑን አስታውቋል። ታዲያ አሰራሩ ደረጃ በደረጃ የሚተገበር ሲሆን ወደፊት ሰርተፊኬት የሌለው ማንኛውም ባለሙያ
በየትኛውም ደረጃ በኮንስትራክሽን ስራዎች ላይ እንዳይሳተፍ ሙሉ በሙሉ እንደሚከለክልም ተነግሯል። ስለዚህ አዲስ ህግ ምን ሀሳብ አላችሁ? ሀሳባችሁን ኮሜንት ላይ ጻፉልን። ከታጠቁ ወንበዴዎች ከ6 ሚሊዮን ብር በላይ ያስመለሱት ፖሊስ በዚህ ሰዓት በማህበራዊ ሚዲያ ላይ መነጋገሪያ ሆነዋል። በአሶሳ ዞን በአምባሲ ወረዳ ውስጥ የታጠቁ ወንበዴዎች ፊት ለፊት በመፋለም ከ6 ሚሊዮን ብር በላይ ያስመለሱት ይህ በምስሉ ላይ የምትመለከቷቸው የፖሊስ አባል 10 ሺህ ብር እንደተበረከተላቸው ተገልጿል። ረዳት ኢንስፔክተር ወግዲ ወንቦ የተባሉት ይህ የጸጥታ አካል ማንም ተጨማሪ ኃይል ሳይጠብቁ በወሰዱት የጀግንነት እርምጃ ነው የዘራፊዎቹን ሴራ ሊያከሽፉ የቻሉት። በግላቸው ባደረጉት ተጋድሎ ታዲያም የቡድኑ ተኩስ በብቸኝነት በመቋቋም ከህዝብ ተዘርፎ የነበረውን 6,117,550 ብር ሙሉ በሙሉ ማዳን ችለዋል። ከገንዘቡ በተጨማሪም አንድ የክላሽንኮቭ ጠመንጃ ከዘራፊዎቹ እጅ መማረካቸው ተገልጿል። በዚህ ጉዳይ እናንተስ ምን ትላላችሁ? ሀሳባችሁን አጋሩኝ። የዚህ ልጅ ቪዲዮ አንድ ወዳጄ ላከልኝ። ከዛም በኋላ እኔም እስቲ ለወዳጆቼ ለቤተሰቦቼ ከጠቀመ ብዬ ላጋራችሁ ብዬ ነው። ይህ ልጅ የራሱን ሀሳብ በቪዲዮ ላይ አጋርቷል። ቪዲዮውን ተመልከቱትም፣ ከዛም ሀሳባችሁን ስጡበትም። አንድ እውነታ ልንገራችሁ፣ እግዚአብሔርን ይጠቅማችኋል። ምንም ጊዜ ከእናትና ከአባታችሁ መስማት ያለባችሁ አባታችሁ። እናትን ከሰማ ሰው አትሆንም ብቻ ሳይሆን ትምህርትን አትማርም። ትምህርት አለመማር ደግሞ ሰው አለመሆኑ። አባታችሁን ስሙ። የምሬን ነው የምላችሁ፣ እግዚአብሔርን ነው የምላችሁ። እኔ አባቴ እንዳለ የሚለኝ ነገር አሁን ላይ ቁጭት ውስጥ ገብቶኛል፣ እንድቆጭ አድርጎኛል። ለምሳሌ ተማር ብሎ አባቴ ይመታኛል፣ እናቴ አትማር ብላ ቤት ውስጥ አስቀምጠኛለች። ምን ትላላችሁ? አባቴን ብሰማ ኑሮ እዚህ ጋር የሰው አሽከሩኝ በ15 ብርና በ10 ብር በብር ከ50 እና በ2 ብር እየተሰደብኩ አልኖርም ነበር። አባቴ ተማር ብሎ ትምህርቴን በተማርኩ ነው። አስደንጋጭ የተባለና ያልተለመደ የእገታ ወንጀል በመዲናዋ አዲስ አበባ መፈጸሙ ተሰምቷል። በለሚኩራ ክፍለ ከተማ ጎሮ አትሌቶች መንደር በሀገሪቱ እምብዛም ያልተለመደና እንዲሁም ደግሞ እጅግ አስደንጋጭ የእገታ ወንጀል መፈጸሙ ነው የተሰማው። 3 የፓኪስታን ዜግነት ያላቸው ግለሰቦች በተከራዩት የመኖሪያ ቤት ውስጥ የህንድና እንዲሁም ደግሞ የባንግላዴሽ ዜጎችን በገመድ በማሰርና አፋቸው በፕላስተር በማፈን ከ15 እስከ 30 ሚሊዮን ብር የሚደርስ ከፍተኛ የገንዘብ ማገቻ ጠይቁና አሰቃቂ ድብደባ ሲፈጽሙባቸው መክረማቸው ነው የተገለጸው። ይባስ ብሎም በቅርቡ ለጉብኝት ወደ ኢትዮጵያ የገቡ 4 የህንድ ቱሪስቶችን ጭምር በማሰርና በመደብደብ ከቤተሰቦቻቸው የህንድ ሩፒ እንዲያስመጡ ሲያስገድዱ እንደነበር በቁጥጥር ስር ከዋሉ በኋላ ባደረጉት ቃል ተጋልጧል። ታዲያ እናንተስ በዚህ ጉዳይ ምን ትላላችሁ? ሀሳባችሁን አጋሩ። በ10 ብር ካርድ ሳቢያ የጎረቤቱን 8 ጥርሶች ያረገፈው ተከሳሽ በዚህ ሰዓት መነጋገሪያ ሆኗል። የአምቦ ከተማ ነዋሪ የሆኑት ተሬሳ ገመቹ በ10 ብር የሞባይል ካርድ በተነሳ ክርክር የጎረቤታቸውን የአቶ ቱራ ታደሰን አፍ በድንጋይ በመምታት 8 ጥርሶቻቸው እንዲረግፍ ማድረጋቸው ተሰምቷል። የአምቦ ከተማ ወረዳ ፍርድ ቤት ሰኔ 2 ቀን 2018 ዓ.ም በዋለው ችሎት ታስቦ በተፈጸመ ከባድ የአካል ጉዳት ማድረስ ወንጀል ተከሳሹን በ8 ዓመት ከ9 ወር እስራት እንዲቀጣ ወስኗል ሲል ብስራት ራዲዮ ዘግቧል። በዚህ ጉዳይ እናንተስ ምን ትላላችሁ? እስኪ ሀሳባችሁን አጋሩ።